ፖስተር ካልኩባችሁ የመንገያ አድናቂ ስለሆንኩ መንግስቱ ኃይለማርያም ሰው ይበላል አሉሽ? እኔ እንደማንኛችሁም ሰው ነኝ። ይህንን ግጥም የጻፍኩት በእሱ ኢንስፓየር ሆኜ ነው። እኔ ሰላምን አላውቃትም። አባቴ ሰላምን አያውቅም፣ እኔ ሰላምን አላውቅም። ምናልባት ልጅም ባለው ነገር የተነሳ ማለት ነው። ሰላም ነህ ወይ? ሰላም ይላል ይህ ግጥም። እንዴት አርፍደሃል፣ እንደምን አድረሻል ብሎ ቁስል መውጋት የተረሳን ማንሳት አይደለ እንዴ እውቀት? ለምን ሰላም አሉት ብዬ ሳልሰላስል ነገር ሳፍተለትን አያቴም አባቴም ለካ ሳያውቁትም ሰላምን በመልኩ ጦርነት ማሸነፍ ጦርነት መሸነፍ ብቻ ነው ታሪኩ። ምን ያጋጫቸዋል? ምን ያጋድላቸዋል? ያለፉት 40 ዓመታት ታሪክ ካለፉት የ3000 ዓመታት ታሪክ የተለየ አይደለም። እንዴት ነው የተለየ ያልሆነው? እኛም መሰረታዊ ታሪካችን በስልጣን ጭቆና ላይ የተመሰረተ ነው። የስልጣን ጭቆና ባህላችን ነው፣ ታሪካችን ነው። በንጉሶች፣ በደጃዝማቾች፣ በራሶች፣ በምኖች፣ በምስለኔው ተራው ህዝብ ሲጨቆን፣ ሲገዛ፣ ሲመዘበር ኖሯል። ያለፉት 40 ዓመታት የተለዩ አይደሉም። የተለየ የሚያደርጋቸው ያለፉትን 40 ዓመታት አዲስ መልክ የፈረንጅ ልብስ ለብሶ መምጣቱ ነው። መጀመሪያ ማርክሲስት ሌኒኒስት ብለው መጡ። ነገር ግን ማርክሲዝም ሌኒኒዝምን በኔ ግምት ያን ጊዜም ብየዋለሁኝ ከመጽሐፉ ልባስ አላለፉ። ይህንን የሚያራምዱት ሰዎች ይህንን የሚያሳየው አንድ ጊዜ በኒውዮርክ ስብሰባ ላይ ያደረግኩት ንግግር ነበረ። ደርግ ማርክሲስት ሌኒኒስት ነኝ ይላል። ኢፒኤልኤፍ የኤርትራው ማርክሲስት ሌኒኒስት ነኝ ይላል። ቲፒኤልኤፍ የትግራዩ ማርክሲስት ሌኒኒስት ነኝ ይላል። ኢፒአርፒ ኢህአፓ ማርክሲስት ሌኒኒስት ነኝ ይላል። ሜሶን ማርክሲስት ሌኒኒስት ነኝ ይላል። ይጣላሉ፣ ይደባደባሉ፣ ይጋጫሉ፣ ይጋደላሉ። አንድ ሃይማኖት ካላቸው በእውነት ለማርክሲዝም ሌኒኒዝም የሚያምኑ በዚያ ሃይማኖት የተያያዙ ቢሆኑ ምን ያጋጫቸዋል? ምን ያጋድላቸዋል? ማርክሲዝም ሌኒኒዝምን ያን ጊዜ የፈለጉበት ለአንድ ጥቅም ብቻ ነው። ካሉት የፖለቲካ ፍልስፍናዎች ውስጥ በጉልበት ስልጣን ለመያዝ የሚረዳ ማርክሲዝም ሌኒኒዝም ብቻ ነው። ስለዚህ ሁሉም ማርክሲስት ሌኒኒስት የሆኑት ስልጣን ለመያዝ ነው። ሁሉም እኔ ለያዝ ስልጣን በማለት ነው ሲጋጩ የነበሩት፣ ሲደባደቡ የነበሩት፣ የተጋደሉት፣ ሌሎችንም ልጆች የሰው ልጆች ያጋደሉት፣ ያጫረሱት። አንድ ትውልድ አለቀ። ዛሬም ድረስ እነዛ ሰዎች አልተጸጸቱም። አንድም የጸጸት ስሜት በሚጽፉትም ሆነ በሚናገሩት አይታይም። ስለዚህ ያንን ድሮ የነበረውን የኢትዮጵያን የስልጣን ጭቆና በአዲስ ዘመናዊ አውሮፓዊ መልክ ሊቀጥሉት ፈለጉ እንጂ አዲስ ነገር ያመጡት አልነበረም። ስለዚህ በሐሳብ ሰዎችን ማሳመን፣ ኢትዮጵያውያንን ማሳመን አልተቻለም እና ይሄ የኔ አተረጓጎም ሌላ ነው። ባህላችን መሰረት የስልጣን